ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት አስቀድሞ የተናገሩትን ገደሏቸው አለ። የጻድቁን መምጣት ጻድቁ የተባለው ማን ነው? ክርስቶስ ኢየሱስ። ዘካርያስ 9:9 ላይ ንጉስሽ ትሁት ሆኖ ትሁት ጻድቅ የተባለው ማን ነው? ክርስቶስ ኢየሱስ አይደል? ወደ አንቺ ይመጣል የተባለው። ስለዚህ መምጣት የተናገሩ ለምሳሌ ነብዩ ዘካርያስ ትንቢተ ዘካርያስ 9:9 ላይ ክርስቶስ ኢየሱስ እንደሚመጣ በአህያና በአህያይቱ ላይ ተቀምጦ ንጉስሽ ወደ አንቺ ይመጣል ብሎ ተናግሮ የለ። ይሄ ነብይ አሁን ስለ ክርስቶስ ስለመሰከረ ተገሏል። ነብዩ ኢሳይያስ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ነው እርሱ ድንቅ መካር ኃያል አምላክ የሰላም አባት የዘላለም አምላክ የዘላለም አባት ተብሎ ይጠራል አይደል ያለው። እነዚህ ነቢያት ስለ ክርስቶስ ኢየሱስ እንደሚመጣ ተስፋ አድርገው ይናገሩ ነበር። አዳኛቸው እንደሚመጣ ተስፋ አድርገው ይናገሩ ነበር። ይሄ አዳኛቸው ደግሞ አምላክ እንደሆነ አስቀድሞ በነቢያት ተናግሯል። ስለዚህ ስለ ጻድቁ መምጣት አስቀድሞ የተናገሩት ምን አደረጓቸው? ወግራችሁ ገደላችኋቸው። ይሄው ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁ መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁ እናንተ አለ አሁንም እርሱን አሳልፋችሁ ሰጣችሁት፣ ገደላችሁት ይላቸዋል። በስጋም ተገልጦ ጭራሽኑ የሚመጣውን አዳኙን ክርስቶስ ኢየሱስን አሳልፋችሁ ሰጣችሁት። ስለሱ መምጣት አስቀድሞ የተናገሩትን ምን አደረጋችሁ አላቸው? ገደላችኋቸው። አባቶቻችሁ ነቢያትን አሳደው ገደሉ አለ። ክርስቶስ ኢየሱስም እንደዚሁ ይወቅሳቸዋል። እኔ ነቢያት ልካለሁ እናንተ ግን ትገላላችሁ ትሰቅላላችሁ እያለ ሲወቅሳቸው እንመለከታለን። ማቴዎስ ወንጌል ምዕራፍ 23:34 ላይ እንዲህ አላቸው። ጌታችን ኢየሱስ ክብር ይግባውና እንዲህ አላቸው ፈሪሳውያንን ማለት ነው። ይኸውላችሁ ስለዚህ አለ እነሆ ነቢያትን ጥበበኞችን ጸሐፊዎችን ወደ እናንተ ልካለሁ አለ። ነቢያትን የላከ ማን ነው? ክርስቶስ ኢየሱስ። እነዚህን ጥበበኞች ወደ ህዝቡ የላከ ማን ነው? ክርስቶስ ኢየሱስ። ስለዚህ እነሆ ነቢያትና ጥበበኞችን ጸሐፊዎችንም ወደ እናንተ ልካለሁ። ከእነርሱም አለ ትገላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኩራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ ብሎ ወቀሳቸው ፈሪሳውያን። አያችሁ፣ የነቢያት አምላክ ማን ነው? ክርስቶስ ኢየሱስ። ነቢያትን ሁሉ የሾመ ማን ነው? ክርስቶስ ኢየሱስ። ስለዚህ ምን አላቸው? እኔ ነቢያቴን እልካለሁ እናንተ ግን ትገላላችሁ፣ ትሰቅላላችሁ፣ ታሳድዳላችሁ እያለ ወቀሳቸው። ለዛ ነው ማቴዎስ ወንጌል ምዕራፍ 5 ላይ ተራራው ስብከት ላይ ሐዋርያቱን ስለሱ መከራ እንደሚቀበሉ ሲናገር ይሄ መከራ ግን እናንተ ላይ ብቻ አይደለም ከናንተም በፊት በነበሩ በነቢያትም ላይ ነው አላቸው። ነቢያት ስለማን የተሰደዱት? ስለ ጌታችን ስለ ኢየሱስ። ሐዋርያት ልክ በእኔ ምክንያት ትሰደባላችሁ፣ ትነቀፋላችሁ፣ ውሸትን በእኔ ምክንያት ያወሩባችኋል እናም ብፁዕ ናችሁ ዋጋችሁ በሰማይ ታላቅ ነው ካላቸው በኋላ ግን በእናንተ ላይ ብቻ አይደለም ከናንተ በፊትም በነበሩ በነቢያትም ላይ እንዲሁ ያሳድዷቸው ነበር አለ። በማ ምክንያት? በክርስቶስ ኢየሱስ ምክንያት ማለት ነው። ስለ ጻድቁ መምጣት አስቀድሞ የተናገሩት ነቢያት የተገደሉት የተወገሩት ስለማን ነው? ስለ ጌታችን ስለ ኢየሱስ ነው። እነዚህን ቅዱሳን ነቢያት የላከ ማን ነው? ይኸው ከድንግል ተወልዶ የተገለጠው በስጋ የተገለጠው አምላክ ነው። ሮሜ 9:5 ላይ ቅዱስ ጳውሎስ እንዳለው አባቶች እንደነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ያለው። ከሁሉ በላይ የሆነ ለዘላለም የተባረከ አምላክ እንደሆነ የተነገረለት ጌታ ነው፣ ነቢያትን ሁሉ የላከው። ለዛ ነው ቅዱስ ጳውሎስ በኤፌሶን ምዕራፍ 4 ላይ ሲናገር እንዲህ ይላል። ኤፌሶን ምዕራፍ 4 ላይ በጣም ወደው ጥቅስ ነው ባይዘው ያው የቅዱስ ጳውሎስ መልእክት ሲጀመር የማይወደድ መልእክት የለውም። እንዲህ ይላል ይህ የወረደው አለ ስለ ክርስቶስ ኢየሱስ እየተናገረ ነው። ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው አለ። ክርስቶስ ሰማያዊ አምላክ እንደሆነ ተናገረ። ከሰማይ የወረደ አምላክ እንደሆነና ያ የወረደው ደግሞ ወደ ሰማይ የወጣውም ያው አካል ነው እያለ ነው። ሁሉን ይሞላ ዘንድ ሁላችንን ከእግዚአብሔር ጋር ያስታረቀን ልጅነትን ያሰጠን ዮሐንስ ወንጌል ምዕራፍ 1:11 ላይ ለተቀበሉት ግን ላመኑት የልጅነት ስልጣንን ሰጣቸው አይደል ያለን። ልጅነትን ያገኘነው በማበኩል ነው በክርስቶስ ኢየሱስ ሞትና ትንሣኤ አምነን። ሮሜ 8:14 ላይ እንደተናገረው አባት ብለን የምንጮህበትን የልጅነት መንፈስ ተቀበልን እንጂ እንደገና የባርነት መንፈስን አልተቀበልንም የሚል የለ ቅዱስ ጳውሎስ። በማበኩል ነው አባት ብለን እንድንጮህ ይሄ ጸጋ የተሰጠን በክርስቶስ ኢየሱስ በኩል። ስለዚህ የወረደው ክርስቶስ ኢየሱስ ምንን ሊያሰጠን ነው? ልጅነትን ሊያሰጠን፣ የተጎሳቆለውን ባህሪያችንን ወደ አዲስ ተፈጥሮ ሊያሰጠን ማለት ነው። ስለዚህ ምን አለ? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው አለ። የወረደው ማን ነው? አንድ አካል አለ። የወረደው ደግሞ ከምንድን ነው?
ከሰማያት ሁሉ በላይ የወጣው ደግሞ ያው የወረደው አካል ነው። ሁሉን የሞላ ልጅነታችንን ያሰጠን ድህነታችንን ያስፈጸመልን ማን ነው? የወረደ አካል አለ። ከዛ ሲወረደው አካል ደግሞ ተመልሶ ወደ ሰማይ የወጣው ያው የወረደው ነው ይልና ቁጥር 11 ላይ ምን አለን? እርሱም አንዳንዶቹን ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም ወንጌል ሰባኪዎች፣ ሌሎችንም እረኞች፣ አስተማሪዎች እንዲሆኑ ሰጠ ይላል። ነቢያትን ሁሉ የሾመ ማን ነው? ይህ የወረደው አካል ክርስቶስ ኢየሱስ። ኦኬ። ሐዋርያትን የሾመ ማን ነው? ይህ የወረደው አካል ክርስቶስ ኢየሱስ። እረኞችን አስተማሪዎችን የሾመ ማን ነው? ክርስቶስ ኢየሱስ። ስለዚህ መጽሐፍ ቅዱሳችን ክርስቶስ ኢየሱስ የነቢያት አምላክ እንደሆነ፣ ነቢያት ሁሉ የተቀኙለት፣ ነቢያት ሁሉ የሰገዱለት አምላክ እንደሆነ መጽሐፍ ቅዱሳችን ይናገራል ማለት ነው። በነገራችን ላይ አንድ ነገር ልንገራችሁ ክርስቲያኖች፣ አንድ ሙስሊም ከጥቅስ ጥቅስ እንዲህ የተሽለቆለቀ ይሮጣል እንጂ በኢየሱስ ክርስቶስ አምላክነት ዙሪያ ደፍሮ መወያየት አይችልም። በነገራችን ላይ በመጽሐፍ ቅዱሳችን በኢየሱስ አምላክነት ዙሪያ የትኛው ሙስሊምን ያስይዝላችኋለሁ ደፍሮ መወያየት አይችልም። ከዘፍጥረት እስከ ራእይ ስለ ክርስቶስ አምላክነት የተመሰከረበት መጽሐፍ ነው መጽሐፍ ቅዱስ። ይሄ መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ ስለ ክርስቶስ ኢየሱስ አምላክነት የተመሰከረበት መጽሐፍ በነቢያት ከዘፍጥረት እስከ ራእይ ስለ መጽሐፍ ቅዱሳችን እንዳልኳችሁ ስለ ክርስቶስ ኢየሱስ አምላክነት ነው የሚናገረው። ወንጌል ስለ ክርስቶስ ኢየሱስ አምላክነት ነው የሚናገረው፣ አዳኝነቱ ነው የሚናገረው። እና ስታዩአቸው እንደው ከጥቅስ ጥቅስ እየተሯሯጡ እንደው ለማመሳሰል ይሞክራሉ እንጂ እያንዳንዷን ጥቅስ እያፍተለተሉ ማውራት አይችሉም። እያንዳንዷን ጥቅስ በዚህ ጥቅስ ላይ አሁን ይዤ ኤፌሶን 4 ላይ ይዘናቸው እዚች ከ10 እና 11ን ይዛችሁ ቆመው ማውራት አይችሉም። በነገራችን ላይ ለምን ሐሳባቸው ድባቅ ይመታባቸዋል። ሌላ ቦታ ይሄንን በቃ ለመደባበስ ይሯሯጡባቸዋል። እና ደግም የምላችሁ ምንድነው ሙስሊም ወገኖቻችን በኢየሱስ ክርስቶስ ደፍራችሁ መወያየት አትችሉም። እሱ ብቻ አይደለም፣ ስለ አምላካችሁ እንኳን መመስከር አትችሉም። ስለ አምላካችሁ እንግዲህ እኔ ምንም ስለ አላህ ያነሳውበት ነገር የለም በቪዲዮ ላይ። በነገራችን ላይ ያነሳውት የተራራው ስብከት ብዬ ኢየሱስ የነቢያት አምላክ መሆኑን የተናገረበት ክፍል ብዬ ነው ቪዲዮ ሰራሁት፣ ግን አጠፉት። ይህ ማለት ምንድነው? ምን ያህል እውነትን እንደምትሸሹ በጌታ ስም። ምንም ቁርአንን እንኳን አልጠቀስኩም፣ ሐዲስን እንኳን አልጠቀስኩም። ወንጌል ሲሰበክ እንኳን ምን ያህል እንደሚነዝራችሁ። ኦኬ፣ እውነት አርነትን ስለሚያወጣ፣ እውነት ወደ ህይወት ስለሚመራችሁ። ሰይጣን ደግሞ ይሄን አይፈልግም። መጽሐፍ ቅዱስ ላይ እንዳያችሁት ክርስቶስ ኢየሱስ የሰው ልጆችን ሊያድን የመጣው፣ ዲያብሎስ ደግሞ ይሄን ነገር አይፈልገው። ዲያብሎስ ይሄንን ነገር በጭራሽ አይፈልገው። ምን ያደርግ ነበረ? ልክ በጴጥሮስ ላይ አድሮ ሰይጣን ማለት ነው ለክርስቶስ እንዳሰበ ሆኖ ክርስቶስ የሚቀበላቸውን መከራዎች እየተናገረ ምን አደረገ? ጌታ ሆይ አይሁንብህ አለ። አውቁ እንዳዘነ መስሎ ማለት ነው በጴጥሮስ ላይ ገባና ሰይጣን። ጌታ ኢየሱስ ግን ይህ ሐሳብ የሰይጣን ሐሳብ እንደሆነ ስለገባው ሂድ አንተ ሰይጣን ብሎ ገሰጸው። ማንን? ሰይጣን። ጴጥሮስን ሳይሆን በጴጥሮስ ላይ አድሮ እንደ አዛኝ ሆኖ የክርስቶስ ኢየሱስን ስቅላት ሊያጨናግፍ የፈለገውን ዲያብሎስ። ኦኬ፣ የክርስቶስ ኢየሱስን ማዳን ሊያጨናግፍ የፈለገው። ለዛ ነው በነገራችን ላይ ክርስቶስ በቀራንዮ መስቀል ላይ ሆኖ እንኳን ምን ያደርግ ነበረ? ሰይጣን ካያችሁ የአይሁዳውያንን አንደበት ተከራይቶ ምን ያደርጋል? እስቲ አንተ እውነት የእግዚአብሔር ልጅ ከሆንክ ራስን አድን ይለዋል። ኦኬ፣ ኢየሱስ ክርስቶስ ቆይ እስቲ ለነዚህ ሰዎችማ እኔ የእግዚአብሔር ልጅ እንደሆንኩኝ ላሳያቸው፣ ቆይ ልውረድና ላሳያቸው፣ እስቲ ላድንና ራሴን ላሳያቸው ምናምን ብሎ ከመስቀሉ ላይ ወረደለት? አልወረደለት። ለምን? የሰይጣንን ሐሳብ ስለተረዳ ጌታ ያንን የሚናገረው በእነሱ አንደበት ላይ ሰይጣን ስለሆነ። ክርስቶስ ከዛ መስቀል ላይ ከወረደ ደም ሳይፈስ ስርየት የለም እንዳለው ቅዱስ ጳውሎስ በዕብራውያን 9:22 ላይ ደም የክርስቶስ ኢየሱስ ደም ካልፈሰሰኛ ስርየት አናገኝም። በቀራንዮ መስቀል ላይ ካልዋለ የሰው ልጆች ድህነትን አያገኙም አይደል? ስለዚህ ያንን ስለሚፈልግ ሰይጣን ያን ከዛ ነገር ላይ እንዲወርድለት ስለሚፈልግ እኛ ድህነትን እንዳናገኝ ስለሚፈልግ እንደዛ የአይሁዳውያንና አንደበት እየተከራየ የክርስቶስን ስቅለት ለማጨናገፍ ይሞክር ነበር በተደጋጋሚ መጽሐፍ ቅዱስ ላይ። ዛሬ ሙስሊም ወገኖቻችን ብርሃንን እንዳያገኙ የጋረደባቸው ያው ዲያብሎስ ነው። ወንጌል ሲሰበክ መጥተው ቪዲዮን ሪፖርት አድርገው የሚያቃጥሉ ማለት ነው። ምንም እስልምና አልተነካም ስለ ጌታ አምላክነት ሲሰበክ። ለዛ ነው በነገራችን ላይ አይሁዳውያን ክርስቶስ ኢየሱስ አምላክ ነኝ እያለ ሲነግራቸው፣ እኔና አብ አንድ ነን እያለ ሲነግራቸው ምን አሉ?
ተሳደብ ካሉት ስድብ መሰላቸው። ስለ የትኛው መጥፎ ስራ ልትወግሩኝ ተነሳችሁ ብሎ ሲወቅሳቸው ምንድን ያሉት? ስለ መልካም ስራ አይደለም፣ ስለ ስድብ። አንተም ሰው ስትሆን ራስን አምላክ ስለማድረግ ስለ ስድብ ያሉት ምንድነው? ሰው ሆነ ራስን አምላክ አደረካሉት። ስድብ የመሰላቸው አምላክ ነኝ ብሎ ስለተናገራቸው ነው። ዛሬም ክርስቲያኖች ስለ ኢየሱስ አምላክነት ሲመሰክሩ እየተሳደቡ ነው በሙስሊሞች ዘንድ። ስድብ ነው በሙስሊሞች ዘንድ። ለዛ ነው አካውንትን ሪፖርት የሚያደርጉት። ለዛ ነው ስለ ክርስቶስ ኢየሱስ አምላክነት ሲሰበክ እስልምና አልተነካም፣ ሐዲስ ቁርአን ሳይነካ ስለ ክርስቶስ አምላክነት እየተሰበከ መተው ሪፖርት የሚያደርጉት ምንድነው? ስድብ መስሎ ስለሚታያቸው። እናንተ ሐሰት ሲናገር አባታችሁ ዲያብሎስ ነው እንዳላቸው ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 8:42 ላይ አባታችሁ ዲያብሎስ ነው የሱን ስራ ትሰራላችሁ። እሱ ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛም የሐሰተኛም አባት ነው ብሏል። ስለዚህ የዚህ ህብረት ባለቤት የሆነ ሰው ወንጌልን አይፈልግም በጭራሽ። ብርሃን የሆነን ወንጌልን አይፈልግም። የሚድንበትን ወንጌልን አይፈልግም። ለምን? የተቆጣጠረው አካል ድህነትን እንዳያገኝ ስለሚጋርድበት ማለት ነው። ስለዚህ አይሁዳውያን ኢየሱስን እኔ አምላክ ነኝ እያላቸው ተሳደብክ እንዳሉት ሁሉ ዛሬም አንድ ክርስቲያን ስለ ክርስቶስ አምላክነት ሲመሰክር እየተሳደበ ነው የሚባለው። ልታውቅ ይገባል። አብዛኛው ሙስሊም ወገኖቻችን ማንንም እኮ አልሰደባቸውም፣ ግን ምን ይላሉ? ሰደቡን፣ ክርስቲያኑ የተሳደቡ። ምን ስለ ክርስቶስ ስትመሰክር ነው አንተ ተሳዳቢ የምትሆነው በእነሱ ዘንድ። እዚህ ጋር የተጻፈ ነው ብለህ ስታሳየው ተሰደብኩ ካለ ሐዲስ የተጻፈን ሐዲስ አምጥታ ይሄው ሐዲስ ሰሒህ ቡኻሪ ያልክ ያወጣ ስታሳየው ሰደብከኝ ካለ የሚሰድቡ መጽሐፉ እንጂ አንተ አይደለም። ስላነበብክ ተሳደብክ አትባልም። እየተሳደበ ያለው ምናልባት ዘጋቢ ሊሆን ይችላል። ኦኬ ሐዲሱን የዘገበው አካል ተሳደበ ልትለው ትችላለህ። የተጻፈውን አምጥታ ይሄው መሐመድ እንዲያደረገ ካል አንተ እየተሳደብክ አይደለም፣ የተጻፈን ነገር ነው እየተናገርክ ያለው። ስለዚህ ሙስሊም ወገኖቻችን አብዛኛው ጊዜ ክርስቲያኖች እንዲሳደባሉ ምናምን ሲሉ ምንድነው ስለ ክርስቶስ ስትመሰክሩ ነው እናንተ ተሳደባችሁ የምትባሉት። ስለ ክርስቶስ ኢየሱስ መጽሐፋችንም ይናገራል። ጌታ አምላክ ነኝ ስላለ ነው ተሳደብክ ያሉት። ተሳደብክ ያሉት አምላክ ነኝ ስላላቸው እኮ ነው። ስለ የትኛው ስራ ልትወግሩኝ መጣችሁ ሲላቸው ምንድነው ያሉት? ስለ መልካም ስራ አይደለም፣ ስለ ስድብ። አንተም ሰው ስትሆን ራስን አምላክ ስለማድረግ አሉት። ስድብ የመሰላቸው ሰው ሆነ እንዴት ራስን አምላክ ታደርጋለህ ነው። ዛሬኛ ኢየሱስ ክርስቶስ አምላክ ነው ስንል ተሳደባችሁ እየተባለ ነው። መጽሐፋቸው እንዲህ እየተነበበና ይሄው ነብይህ እንዲያደርጓል፣ የእናንተ ነቢያት በመጽሐፍቶቻችሁ እንዲያደርጓል፣ መሐመድ እንዲያደርጓል። ይሄ ስብዕና ያለው ሰው እንዴት ነብይ ልንለው ይገባል እያልን ስናሳያቸው ተሳደባችሁ ይሆናል ወገኖቻችን። እንትናቸው ደግሞ ጀማዓቸው ደግሞ ይመጣና ሪፖርት አካውንቶቻችሁን ማለት ነው። ይሄ ሽንፈት ምልክት ነው። ባይዘው ሐሳብን በሐሳብ መሞገስ ሲከብደው አንድ ሰው እንዲህ ነው የሚያደርገው። የሰነፍ ዱላ ስድብ ነው እንደሚባለው ሁሉ የሰነፍ እንትናችሁ ስድብ ነው። ከዛ በኋላ ሪፖርት ማድረግ ነው። በቃ ዱላችሁ ምንድነው? ሪፖርት ማድረግና መሳደብ ነው። ሐዲሳችሁ ሲነበብ ተሳደባችሁ እያላችሁ በመሸሽ ማለት ነው። ኖ ለምሳሌ ሱለማይን በአንድ ሌሊት ከመቶ ሴቶች ጋር አደረ ብዬ ሳነብ ማማይ ተሳደበች የምትል ከሆነ ሲጀመር እናንተ ስለ ሱለማይን ድንቄም ናችሁ፣ ችግር የለውም ነው የምትሉት። እናንተ መሐመድ ሲነካባችሁ ነው ነርቫችሁ የሚነካው። አሁን ይሄው የእናንተ ነብይ ሱለማይን በአንድ ሌሊት ከመቶ ሴት ጋር አደረ ብዬ ሳነብ ምን ይሏችኋል? ኖርማል ምናምን ቀለል ያደርጉታል። እስኪ መሐመድ ጋር ልሂድ፣ መሐመድ በአንድ ሌሊት ከ11 ሴቶች ጋር አደረ ስል ግን ፈጣሪ ሆይ የስድባቸው ጋጋታ፣ ፈጣሪ ሆይ የስድባቸው ጋጋታ። ሱለማይን በቃ ከመሐመድ ውጪ እነሱ ጋር እንትን የለም። በነገራችን ላይ ወንጌሉ እንደ ወንጌል እንትን እንበለውና ለምሳሌ እኔ ስለ ሱለማይን ሳወራና ስለ መሐመድ ሳወራ ያላቸው ጣዕም ራሱ አንድ አይደለም። ማለት ነቢያት አንድ ናቸው። ነቢያት የሚበላለጥ የለም። ሁሉም የአምላክን ቃል ነው ይዘው መጥተዋል ተብሎ የሚታመነው አይደል? በእኛ በመጽሐፍ ቅዱሳችን አበይት ነቢያት አሉ፣ ደቂቀ ነቢያት አሉ። ያ ማለት ግን እንደው አስበልጠን የምንወዳቸው ምናምን አይደለም። ሁሉም የእግዚአብሔርን ቃል ወደ ህዝቡ ያደረሱ ናቸው ብለን ነው የምናምነው። ሙሴ ከእግዚአብሔር የተቀበለው ነው ለህዝቡ ያደረሰው። ሙሴ ከራሱ ተአምራትን የሰራ አይደለም። ኦኬ፣ በእግዚአብሔር ተመርቶ ተአምራትን አሳይቷል፣ ህዝቡን አሳምኗል። ሁሉም ነቢያቶች አበይት ነቢያት የተባሉት እነ ዳዊት ምናምን። ያ ማለት ግን ዳዊትን ወድጄ ሙሴን አልወድም ማለት አይደለም። ከዳዊት ሙሴን አስበልጣለሁ ማለት አይደለም። ሁሉም የእግዚአብሔርን ቃል ስለሆነ ለህዝቡ ያደረሱት። እስኪ በእስልምናው ተመልከቷቸው። አሁን ለምሳሌ ሶሎሞን በአንድ ሌሊት ከመቶ ሴቶች ጋር አደረ የሚለውን ይሄን ሐዲስ ሳነብ ኖርማል ናቸው፣ አይሳደቡም፣ ኖርማል ናቸው። መሐመድ በአንድ ሌሊት ከ11 ሴቶች ጋር አደረ የሚለውን ሐዲስ ስናሳይ ግን ኮሜንቱን ራሱ ተመልከቱት፣ የስድባቸውን ጋጋታ ማለት ነው።
ያ ማለት ሲጀመር ከመሐመድ ውጭ የምታውቁት ነብይ የለም ነው በቃ። ከዛ በፊት የነበሩትን ነቢያት ቼክ ማታረጉ አታቋቸውም። ሲጀመርም የምንወቃቸው የምትሉ በምን ታቋቸዋላችሁ? መሐመድ መጥቶ ሱለማን ከሌ ብሎ ዘገበላችሁ። ስማቸውን ብቻ ከመጥራት ውጪ ታሪካቸው ምንድነው የሚለውን አታውቁትም። የየራሳችሁ መጽሐፍትም ስለሌላችሁ አታውቁትም። የእናንተ አንድና አንድ ሱረቱ ዙመር ቁጥር 12 ላይ እንደተናገረው የሙስሊሞች መጀመሪያ እንደሆን ታዘዝኩ እንዳለው መሐመድ ምዕራፍ 39 ቁጥር 12 ላይ የሙስሊሞች መጀመሪያ ሆኖ የመጣውን መሐመድን ብቻ ነው የምታውቁት። ስለዚህ እሱ ሲነካ ነው ነርቫችሁ የሚነካው። ስለሌሎቹ ድንቄም ናቸው። እስቲ ኢሳ ሲሰደብ ታላዝናላችሁ? ወጣችሁ አታላዝኑም እኮ። ኢሳ እንደዚህ ተባለ ብላችሁ አሁን ልክ ለመሐመድ እንደምታለቅሱት ወጣችሁ አታለቅሱ። ሲጀመር ኢሳ በራሱ ሰላም ሰጪ ነው። ኢሳ በራሱ በቁርአናችሁ ሰላም ሰጪ ነው። ሰላምን የሚፈልግ አይደለም። የአላህ ሰላም በእሱ ላይ ይሁንና ብላችሁ የምትሉለት እንደ መሐመድ አይደለም። እንደ ቁርአናችሁ እንኳን ብታዩት ማለት ነው። ኦኬ እሺ ኢሳ ሲሰደብ እንደወጣችሁ አላዝናችሁ ታውቃላችሁ? አታውቁ። መሐመድ ከተባለ ተሰድቦም አይደለም እኮ ምግባሩ ራሱ ስድብ ነው። እሱ ምግባሩ ራሱ ያደረጋቸው ነውር ነገሮች ሲነበብላችሁ ስድብ ነው የሚመስላችሁ። ምክንያቱም በመስጂዶቻችሁ የሚነገራችሁ ነገር ምንድነው? ይሄ አላል ሰው በቃ ነብያችን አረ እንደውም አንድ ቪዲዮ አለ መዳን በማንም የለም አላለቀሰና እንዲህ እያለቀሰ ማለት መዳን በማንም የለም እንድንበት ዘንድ ከሁሉ በላይ ይሁን ነብያችን መሐመድ። ቃሉን ራሱ ወስደውት እኮ ነው በጌታ ስም ለመሐመድ የሚሰጡት ማለት ነው። መዳን በማንም የለም እንድንበት ዘንድ የተሰጠን ማን ነው? ኢየሱስ የሚል ስም ነው መጽሐፍ ቅዱሳችን የሚለው። ወሰደና መሐመድ ነው አለን ጀለስ እያለቀሰ የሆነ ቪዲዮ ነበር። አረ ቆይ እስኪ አሳያችሁ መሰለኝ አንዴ ጂኒው አካውንት ላይ ካለ የምሬ ነው አሳያችኋለሁ። ሙትት ነው የምትሉት እንዴት እያለቀሰ አንዳንዴ በጣም ነው የሚገርማችሁ። ይሄ ሰውዬ ቆይ ማናውቀው ታሪክ አለው እንዴ? ያልተነበበለት ታሪክ አለ? ይሄው ሐዲሳቱ እንደሚናገረው ምናምን ብላችሁ ሐዲሳቱን ስታዩ ነውር ጌጡ ነው። ከየት አምጥተውት እኔ እንደዛ እንደሚያለቅሱለት ራሱ በጣም ነው የሚገርመኝ። የት እንትን ብለውት ቆይ ላሳያችሁ ማርያምን እሱን ቪዲዮ። ብሩኪ አንተ ጋር አለ እንዴ? የእፎይ እንዴት ነሽ? እንዴት ነህ ብሩኬ? ደህና ነህ? አለን ይመስገን። የለኝም። እስኪ ቆይ የእንትና ላይ ሊያው የእፎይና ጳላዲ እውነት አላቸው የሚለው ላይ ተለቆ አይቼዋለሁ መሰለኝ። እሱ ላይ ላሳያችሁ። የምሬ ነው የምላችሁ። ሙትት ነው የምትሉት እንዴት እያለቀሰ ምናምን እንደሚያወራ ማለት ነው። እሺ እዚህ ላይ ይሁን እስቲ መዳን በሌላ የለም ካለኮ መሐመድ ራሱ አላህ ሆነ እኮ እንዴ! እንደዛ ኮፒ አድርጎ ወስዶት ነው። እስቲ ያንኛው አካውንት ላይ ማማ የሚለው ላይ ከፖስትኩት አንድ ጊዜ ልፈልገው። አንዴ ቆይ ቀጥል። እስከዛ ክርስቶስ አምላክ ስለሆነ ነው ይሄ ተነገረለት። በቃ ከሰማይ በታች የተሰጠ ስም አንድ ስም ነው፣ እሱም ክርስቶስ ኢየሱስ ነው የሚል ነው። የሰው ልጅ በዚህ ስም ካልሆነ ሊድን አይችልም። አዳኝ ደግሞ ማን ነው? አምላክ ነው። ታዲያ መሐመድ ለምንድን ነው ይህን ቦታ መውሰድ የሚፈልገው? ሙስሊሞች ለምንድን ነው ለመሐመድ ይህን ቦታ የሚሰጡት? በሌላ በማንም የለም ብሎ የሰውዬ እንግዲህ ቪዲዮ ከሰራ መሐመድ አላህ ይሆናል ማለት ነው። በእርግጥ የመሐመድን ስሞች ሰሞኑን እናያቸዋለን እና እውነትም ሙስሊሞች በድብቅ የሚያመልኩት መሐመድን እንደሆነ እንረዳለን ማለት ነው። ሰሞኑን እናያለን ስሞቹን። ማማያዶን ነው አይተሻቸው ከሆነ ከዚህ በፊት 39 ስሞች መሐመድ ከአላህ ጋር የሚጋራው ስሞች አሉ። ከአላህ ስሞች 39 ስሞቹን መሐመድ የሚጋራቸው አሉ። አልጀላላይን መጽሐፍቶች ላይ አሉ። እነዛን ስሞች አውጥተን እናያቸውና ጉድ ነው የምትሉት። እውነትም ሙስሊሞች ለካ መሐመድን ያመልኩታል። እኛ ዝም ብለን አልነበረም ማለት ነው የምንለው። ነገር ግን ይህን ነገር ደብቀውታል። ለምሳሌ አልአሂር አልአወል ምናምን የሚል መጀመሪያ መጨረሻ የሚል ሙስሊሞች የመሐመድ ስም ነው ብለው ተናግረው አያውቁም። ነገር ግን መጽሐፋቸው ላይ አለ መጀመሪያውም መጨረሻውም ብለው የመሐመድ ስም እንደሆነ። ቁርአኑ ላይ ስንገባ ማን ነው እንደዚህ የተባለው? አላህ ነው።
እዛ ጋር ስንሄድ ግን መሐመድ ሆኖ እናገኘዋለን። አራሂም ተብሏል። ራሂም ይለዋል መሐመድን። ቁርአኑ ሲጀምር ቢስሚላሂ አርራህማን ራሂም እያለ ይናገራል ማለት ነውና ብዙ ስሞች አሉት። አልአሚን ምናምን የተለያዩ ስሞች ማለት ነው ከአላህ የሚወስዳቸው መሐመድ ወደ 39 ስሞች አሉ። እናያቸዋለን። ያው አረብኛ ስለሆነ ብዙ ጊዜ ለህዝቡ የተገለጠ አይደለም። እንግዲህ ቢደበቅም ደግሞ እያወጣን እናየዋለን። ከዛ በተረፈ እውነት ነው በቃ የክርስቶስ አምላክነት ሲነገር ዲያብሎስ ይንጫጫል፣ ይጨነቃል፣ መንፈሱ ይረበሻል። እንግዲህ ዛሬ አይደለም ሙስሊሞች መንጫጫት መጨነቅ የጀመሩት ከዛ ከመሐመድ ጊዜም ጀምሮ ነው። መሐመድ አይሁዶችና ክርስቲያኖች በዛች በአረቢያ ምድር እንዲኖሩ በፍጹም አይፈልግም ነበር። መጨረሻ አልጋው ላይ ሆኖ እየማቀቀ የተናገረው ነገር ምንድነው? እነዚህን ከአረቢያን ፔኒንሱላ ጠራርጌ ያወጣ ነበር ነው ያለው መሐመድ። ምን አድርገውት? አሁን እስኪ ክርስቲያኖች እንደው በህይወት ዘመናቸው በሐዲስ ላይ ሰምታችሁ ታውቃላችሁ? መሐመድ ላይ ጦር አዘመቱ የሚል እንደው አለ? አይሁዶችም አላዘመቱበትም። እሱ ሄዶ ስለተዋጋቸው ያው ተዋግተዋል ይባላል ከአይሁዶች ጋር። ነገር ግን ክርስቲያኖች መሐመድን ወግተውት እንደው ጦር አዝመተ የለም፣ አያውቁም። ተዋግተውትም አያውቁም፣ ነክተውትም አያውቁም። ነገር ግን ሲረግማቸው ሲያሳድዳቸው ሲገላቸው ኖሯል። ለምሳሌ ቁርአንን ከጻፈለት ሰው አንዱ ክርስቲያን የነበረ ሰው ነው። ነገር ግን መጨረሻ ላይ ወደ ነበረው ክርስትና እምነት ሲመለስ መሐመድ አስገድሎታል። እና አላቅም ስንት ጣዖት አምላኪ ባለበት ዓለም በመሐመድ ዘመን በጣም ብዙ ጣዖት አምላኪ አለ። ቡድሃ ከእስልምና ይቀድማል። ነገር ግን በቁርአን ሲቃወማቸው አትሰሙ። የመጽሐፉ ባለቤቶች ብሎ እኮ ይናገራል። መጽሐፍ ያለን እኛ ነን። እስልምና ምን መጽሐፍ አለው ሲጀመር? የመጽሐፉ ባለቤቶች ብሎ ትክክለኛውን እምነት የያዙ እንግዲህ ክርስቲያኖች እንደሆኑ መጽሐፋቸው ራሱ ይናገርና ነገር ግን መልሶ ደግሞ ሰይጣን ከዚህ መንገድ ሰዎችን ለማውጣት የራሱን መንገድ ቀደደ ማለት ነው። ማማይ ከመጣሽ መቀጠል ትችላለሽ። አረ ቪዲዮን አጣሁት። በጣም በፊት እኔ እንትን ፖስቼው ነበረ አንድ ሰሞን እንደውም በጣም እንትን እያልንበት እኮ ነበር ሙድ እያልንበት ምናምን አልነበር እንዴ? በዚህ ቪዲዮ ራሱ እንዴ ብለን ደንግጠን ከመጽሐፋችን ኮፒ አድርገው ወስደው ደግሞ ሰሞኑን ቲክቶክ ላይ እንትን ቴሌግራም ላይ ቻው ነበር ያለቀሰ መዳን በማንም የለም በነብዩ በመሐመድ እንጂ ምናምን እያለ ማለት ነው። ሐዋርያት ሥራ ላይ ቅዱስ ጴጥሮስ መዳን በማንም የለም እንድንበት ዘንድ ሰማያት የተሰጠን ማን ነው? አዎ ላኪልኝ፣ ቴሌግራም ላይ ካለሽ ላኪልኝ። የመሲው ልጅ መማማሪያ ግሩፕ ላይ ልቀቂ ላሰማቸው። ምሬ ነው የምላቸው እና ምንድነው እስከምትልኩልኝ ድረስ ማለት ነው። ሙስሊም ወገኖቻችን በቃ የማታውቁት በቃ በእንትን ላይ በመስጂድ ውስጥ የሚነገራችሁ አካልና መጽሐፍቶቻችሁ ላይ ያሉ በነገራችን ላይ በፊት ያላቸውን እምነት ራሱ በጣም ሸርሸረንባቸዋል እኮ ታውቃላችሁ። ሰለላሁ ዐለይሂ ወሰለም እያሉ እየተጎዘጎዙ የሚያወሩት መሐመድ እያሉ እኮ ነው የሚያወሩት። አሁን ኖርማል እንደዛ ነው የሚያወሩት። በፊት በቃ በጣም እንትን የሚሉት የሆነ እንትን የሚሉበት ነገር አሁን እንደ ቀላል ነገር ነው። በፊት በቃ ይሄ ነገር አላደረጉትም ብለው ከበለው የሚከራከሩ ነበሩ። አሁን ግን በቃ ተለማመዱት፣ አለማመዷቸው። ኖርማል ነው እያሏቸው ነው መሰለኝ፣ አለማመዷቸው ያደረጋቸውን ነገሮች በሙሉ ማለት ነው። በፊት አሁን አንድ ልጅ ምን አለን መሰላችሁ? ላሳያችሁ ምን እንዳለን። እኔ ስለ አድርጎ ለመስራት አይመችም ነበር እዛ ቦታው ማለት ነው። አሁን ምን ይቀርታል? ዋሲ ሞላል እንዳይፈስ ነው ሳፈሰ ስለገው ነው። ቆይ ላሳያችሁ። ማማይ ብዬ ሰርች ላድርግ። ኦኬ ማማይ አንድ ቁጥር ማማይ እስከምትመጪ ሰላም ብያለሁላችሁ ነው።
የለቀቅሽው ቪዲዮ ታዲያ ማንም አላወረደውም ነበር? አንቺ ጋር የለም? አሁን እኛ ብንለቀው ጥሩ ነበር። እኔ አላየሁትም ነበር። አንዴ ይቅርታ እንጂ ቆስጠንጢኖስ ፖስቶት ይሁን አይሆን አላውቅም፣ ብቻ የሆነ ሰዓት ቪዲዮዎች ምናምን ጎልተስ ሲል ነበር። እሺ አንድ ጊዜ ይቺን ብቻ አንተ እንበልና ትቀጥላለህ ወንድማችን። እሺ እዚሁ ላይ ቆይ አንዴ። ምንድነው አሁን ጥያቄሽ? የመዳን መንገድ ሙሐመድ ነው ተባለ። የመዳን መንገድ ነብያቶች አይደሉም እንዴ? ይሄ መጽሐፍ ቅዱሳችን እስቲ በለው አንቺ የምትድኝበት መንገድ በነብያቶች መንገድ አይደለም? እስቲ አይ አስተምሮታቸው ከእግዚአብሔር የተቀበሉት ወደኛ ያደርሳሉ። ነገር ግን መዳን በማንም የለም እንድንበት ዘንድ የተሰጠን ስም ኢየሱስ ነው ይላል መጽሐፍ ቅዱሳችን። ይሄንን ኮፒ ያደረገውና ኡስታዝ መዳን በማንም የለም እንድንበት ዘንድ የተሰጠን ነብዩ መሐመድ ናቸው አለ። ይሄ ለክርስቶስ የተነገረ ነው፣ ከወንጌል ላይ የተወሰደ ቃል ነው። ያው ይኮርጃል መሐመድን በፊትም በነበረበት ዘመንም ይሄም ኡስታዝ ደግሞ ኮረጀና ከቃሉ ላይ ወሰደና ለመሐመድ ሰጠው። ሰሒህ ቡኻሪ 5719 ላይ 5919 ላይ ነብዩ ኮፒ ያለ ለዓለም ነው የተላከው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ቃሉ ለኢየሱስ የተሰጠው ወስደህ አንተ ለመሐመድ ቆይ መጽሐፍ ቅዱሳችን ይሄ መዳን በማንም የለም እንድንበት ዘንድ የተሰጠነ ስም ኢየሱስ ነው አለ። ከዛም መጣና መዳን በማንም የለም እንድንበት ዘንድ የተሰጠን ስም ኢየሱስ ነብዩ መሐመድ ነው ሲል የኮረጀው ማን ነው? እኛ ነን ወይስ እናንተ ናችሁ? አሁን ለምን በሽሽቅ ውስጥ ገቢያለሽ? አሁን እሱ አለ ምንድነው? አሁንሽ እንትን ማን የኮረጀው? ይሄ ወንጌል የተነገረው ስለማን ነው? ይሄ ወንጌል መዳን በማንም የለም እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ ነው ተብሎ የተነገረለት ስለማን ነው? የመዳን መንገድ ሙሐመድ ስለሆነ እሱም ያንን አለ። ስለማን የተነገረው? በወንጌሉ ቃል መሰረት የተነገረው ማን ነው? ስለማን ነው? በመጽሐፍ ቅዱስ ለአንቺ ኢየሱስ ነው፣ ለኛ ደግሞ ሙሐመድ ነው። እስቲ አንድ ነብይ መዳን በማንም የለም እንድንበት ዘንድ የተሰጠን ስም ሙሴ ነው፣ መዳን በማንም የለም እንድንበት ዘንድ የተሰጠን መሐመድ ነው ተብሎ የተጻፈ እንደዚህ ቃል በቃል እስቲ ያሳየን። ምን መሰለሽ አሁን ከዛ በፊት ሚላኩ ነብያቶች ለየሀገሩ ነበር። አሳየን እና ለየሀገሩ ከሆነ ድህነትን አይሰጡም? ለየሀገሩ እየሰጡ ነው። ሙሐመድ ግን ለዓለማት ነው የተላኩት። ስለዚህ ቆይ ለእስራኤል ልጆች የተላኩት ነቢያት ድህነትን የሚያሰጡ አይደሉም? ይሰጣሉ። ለምን አይሰጡም? ስለዚህ አንድ ነብይ አንተን መሐመድን ራሱ ውስጥ አንተ አይደለም ሌሎች ነቢያት ላይ መሐመድን መዳን በማንም የለም እንድንበት ዘንድ የተሰጠን ስም መሐመድ ነው ተብሎ የተጻፈበት አለ? እሺ እሱን ተይውና አንድ ጥያቄ ልጠይቅሽ። መልስልኝ። የለኝም በላ። ለመጀመሪያ ምን አልሽ? መዳን በማንም የለም እንድንበት ዘንድ የተሰጠን ስም መሐመድ ነው ተብሎ የተጻፈበት የቁርአን ክፍል አለ አው ሐዲስ? እንዴ የመዳን መንገድ ከሆነ ለምን አንለው? የተጻፈበት ቃል በቃል አሳየን። ለእንድንበት ዘንድ የተላከ አሳየን። እንደዛ ብሎ መዳን በማንም የለም እንድንበት ዘንድ የተሰጠን ስም መሐመድ ነው ተብሎ የተሰጠ የተነገረ ቃል አሳየን። ቁርአን በርስ እሺ አላቅም አላቅም ማለት ይሻላል እንጂ እንድንበት ነው ምናምን ብላ አትፈስር። ይሄንን ኡስታዞች ለምሳሌ ልክ መሐመድ በዘመኑ በነበረበት ሰዓት ኮፒ ያደርግ እንደነበረው ኡስታዞችም ይሄ ሐዋርያት ሥራ ላይ የተነገረ ነው። ቅዱስ ጴጥሮስ መዳን በማንም የለም እንድንበት ዘንድ የተሰጠን ስም ኢየሱስ ነው ብሎ ተናገረ። የትኛውም ነብይ እንደዚህ ተብሎ የተነገረለት ነብይ የለም። ባይዘው አንድም ነብይ። ኦኬ እሺ ልጠይቅሽ። እኔ ቆይ አንዴ ጥያቄ እንቀበላለን ብለን ስንጽፍ ትጠይቀኛለህ። ስለዚህ ኡስታዞች እያለቀሱ ይሄንን ቃል ለመሐመድ ሰጥተው መዳን በማንም የለም እንድንበት ዘንድ የተሰጠን ነብዩ መሐመድ ናቸው አለ። ይሄ ወንጌል አሁንም እናውቀው መጽሐፍ ቅዱስ ላይ ነው። ኮፒ ስታደርጉ ከመጽሐፍ ቅዱሳችን ነው። ማንን? መሐመድን እንዴ ምን ያደርጋል? አሁን ስለነሱ ማውራት
ኮራጅ ናችሁ እያልኩ እኮ ነው። መሐመድም ይኮርጅ ነበር በዘመኑም በነበረ ሰዓት ኡስታዞቻችሁም ይኮርጁ ነበር እያልኩ እኮ ነው። የናታም ነው ኩረጃውን ተይውና ሻውን ለምን አትጠየቂ? ምን ነው ኮፒ አታደርጉም? እሱን ተይው። እሺ አሁን እኔ ስለናንተ ጥያቄ አለኝ። ለምንድን ነው የምትሆው? እኔ ርዕስ ይዤ ሙስሊሞች ይኮርጃሉ ብዬ እያወራሁኝ የኔን ርዕስ አስትተኸኝ ተይው ብለኸኝ አንተ ያንተን ርዕስ ይዤ ለሚሄደው እኔ ምን ጋሪ ነኝ? እኔ ብሮ እስልምና ይኮርጃል ወይስ አይኮርጅም? ርዕስ ምናምን ሳይሆን ነው። አሁን እዚህ ጋር የምታስተምር ይኮርጃል ወይስ ሰውን ለማዳን ነው? ሰውን ለማዳን ነው ወይስ ለበሽሽቅ ነው? እዚህ ጋር ላይቭ ከፍተሽ የምታስተምር እንዴ? እስልምና ይኮርጃል ማለት በሽሽቅ ነው እንዴ ወገናችን? ከዚህ በላይ በሽሽቅ አለ? ኡስታዝ እንትን እንዲህ እያልሽ አሁን ወንጌል ላይ ያለን ቃል መማማር ይቀርማል። አረብኛ ታነባለህ ወንድማችን? መማማር ይቀርማል ወይስ በሽሽቅ? አረብኛ ታነባለህ ወይ? አረብኛ ታነባለህ? አረብኛ ታነባለህ? ትርጉሙን አልችልም። ኦኬ እንግዲህ ትርጉሙን አይችልም። ኦኬ ያነባል ግን ትርጉሙን አይችልም። አሁን ምንድነው እያልኩ ያለሁት መጽሐፍም ጭምር ኡስታዞችም ጭምር ከኛ መጽሐፍ ነው የኮረጁት። እየኮረጁም የሚያወሩት በራሱ ከኛ መጽሐፍ ነው እያልኩ ነው። ነብይህም በዘመኑ በነበረ ሰዓት ከኛ ከአህለል ኪታቦችም ጭምር ኮፒ ያደርግ ነበረ። ልክ እንደዛው ደግሞ ኡመቶቹም እንደዛው ትኮርጃላችሁ ብዬ ያነሳሁት ለምንድን ነው? እኛ በወንጌል ቃል በሐዋርያት ሥራ ላይ ቅዱስ ጴጥሮስ ሲናገር መዳን በማንም የለም እንድንበት ዘንድ የተሰጠን ስም ኢየሱስ ነው ብሎ ነገረን። እችን ኮፒ ያደረገና ኡስታዝ ማነው ስሙ ያሲን አይደለም ይሄ የሆነ ወጣት ነገር እሱ ኡስታዝ ነው። ምን ብሎ ተናገረ? መዳን በማንም የለም እንድንበት ዘንድ የተሰጠን ስም ነብዩ መሐመድ ናቸው አለ። ይሄ አሁን በቃ ኮፒ የተደረገ ከወንጌል የተወሰደ ቃል ነው። ልክ ነብዩ በዘመኑም ይኮርጅ ነበረ እያልኩ ነው። ይኮርጃል ወይስ አይኮርጅም? አይኮርጅም። እንደ ኮረጀስ ባሳየ ምንድን ነው የሚኮርጀው? እያንዳንዱን ነገር ከንጽህና አንጻር እንኳን ይኮርጅ ነበር መሐመድ ከኛ ከክርስቲያኖች። እሺ በዛው ስለ ንጽህና ልጠይቅሽ። ቆይ ልጠይቅሽ ይለኛል። ይኮርጅ ነበር የሚለውን ባሳየ ኮፒ እንደሚያደርግ ከኛ ከመጽሐፍቶቻችን ይኮርጅ ነበር የሚል ተጽፏል ወይስ አንቺ ራስሽ ነሽ ያልሽው? አለ ኮፒ ያደርግ ነበር ከአህለል ኪታብ። አህለል ኪታብ የተባሉት እነማን ናቸው? እነማን ናቸው? ጥያቄ አትቀበይም? እነማን ናቸው አህለል ኪታብ የተባሉት እነማን ናቸው? ጥያቄ አትቀበይም? አህለል ኪታብ ርዕሳችን ላይ ጥያቄ ያላችሁ ግቡ የሚል ስታነብ ትመጣለህ። አሁን ርዕስ ይዘሳለው እንዴ? ነጥብ ነው አይታየኝም እኮ ስታይ ትገባለህ። የለም ማለት ነው። ስለዚህ እየጠየቅን ነው። አህለል ኪታቦች እነማን ናቸው? እሺ እኔ ምንም ማውቀው ነገር የለም፣ ግን በአንቺ እምነት ጥያቄ ያለኝ። እስቲ ስታውቅና እሺ አትጎዝጎዝ ወንድማችን። እቺን ሙዳችሁን ስለምናውቃት ማለት ነው። ርዕስ ትቼልህ ወደ አንተ እንዲሄድልህ ነው። አሁን ርዕስ ለምሳሌ ትናንትና ከፍቼ ነበረ ጥያቄ ያላችሁ ግቡ ብዬ። ማክሰኞ፣ ሐሙስ፣ ቅዳሜ ነው የኔ ፕሮግራም ጥያቄ የምቀበልበት ቀን። እኛ እየጠየቅናችሁ ጥያቄ ያለን ብትል ለአንተ ጥያቄ የምንመልስበት ምንም አይነት እንትን የለም። ለአንተ የተሰጠን ኑና ጠይቁ ብለን ያወጣንበት ቀን አለ። መተህ ጠይቅ ተብለሃል። በዛ ቀን መተህ መጠየቅ ትችላለህ። ለአንተ ስለ ርዕሴን ቀይሬ ሌላ ርዕስ ውስጥ ስለማልገባለ ማለት ነው ፓፓ። እሺ ክርስቲያን ቀጥል። እሺ ማማዬ እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ ያለው። አይ እኔ እንኳን ጀስት ሙሐመድ ቪዲዮን አላየሁትም። በእርግጥ ግን በእስልምናው ሲጀመር የድህነት ዶክትሪን የለም እንኳን የድህነት አስተምሮ የለም። እንደዚያም ሲባል ሰምተንም አናውቅም። ስለ አቶንመንት ኦር ደግሞ እንደዚህ ሳልቬሽን ምናምን የሚባል ነገር የለም በእስልምና ውስጥ። ኦኬ እነሱ እኛ
ኃጢአት የለብንም፣ ኃጢአት የሚሰራ ባህሪ የለብንም፣ በአዳም ምክንያት አንቀጣም ምናምን ይላሉ። በአዳም ጥፋት ምክንያት ነው መሬት ላይ ያሉት ከጀነት ተባረው፣ ግን ደግሞ እሱን እዚያው ያወሻሉ። ከዛ ደግሞ እንደገና አቶንመንትም የለም ያለ ቤዛነት ያለምን የድነት ትምህርቱ ራሱ የቱ እንደሆነ አይታወቅም። በእስልምና ውስጥ አለ የሚል ሰው ካለ ራሱ ማሳየት ይችላል። ግን የለም፣ በእስልምና ውስጥ የድነት ትምህርት የለም ጨርሶ ማለት ነው። እንኳን ሙሐመድ የሚያድነን ስም ነው ምናምን ሊባል ይቀርና በመጀመሪያ ድህነት የሚባል ነገር ራሱ መቼ አለ በእስልምና ውስጥ? መዳን ማለት ምን ማለት ነው? ራሱ ሙስሊሞች ራሱ ይሄንን ያውቃሉ? ይሄንን ራሱ እኮ አያውቁም እነሱ ራሳቸው። ሲቀጥልም ሙሐመድ ራሱ የት እንደሚደርስ አያውቅም። ሳሂህ ሙስሊም 28:17 ላይ ሄዳችሁ ስታዩ አያውቅም የት እንደሆነ መዳረሻው። ይዳን አይዳን ራሱ እርግጠኛ አይደል። ሙሐመድ ራሱ ሌላውን ሰው ሊያድን ይቅርና እሱ ራሱ አልዳንም። ኦኬ አኮርዲንግ ቱ ኢስላም ነው የምላችሁ። እኛ ክርስቲያኖች አልዳንም ነው የምንለው፣ ግን እንደ እስልምና ራሱ እሱ ራሱ እርግጠኛ አይደለም መዳን አለመዳኑን ማለት ነው። ይሄ ሰውዬ ራሱ እርግጠኛ ሳይሆን እንዴት ነው ስሙ ያድነናል ብላችሁ የምትሉት ሙስሊሞች? ሲቀጥልስ የድህነት ትምህርት አለ ወይ በእስልምና ውስጥ? መዳን ምንድን ነው ለእናንተ? ሳልቬሽን የሚባለው መዳን የሚባለው ነገር ራሱ አለ ወይ? እንደዚህ አይነት ትምህርት የለም እኮ በእስልምና ውስጥ ጭራሽ። በእስልምና ውስጥ ሂሳብ ነው ያለው። ታካክሳላችሁ። ቆይ አቡበከር እሺ ልጨርስሽ፣ አንዴ ልጨርስ፣ ትቀጥላለች፣ ችግር የለውም። በእስልምና ውስጥ ሂሳብ ነው ያለው። ሂሳብ ይሰራል። በቃ የሰራችሁት ስህተትና የሰራችሁት ጽድቅ ይካካስና ፋይናሊ ከሄል ፋየር ትድናላችሁ ትባላላችሁ። ይሄ ሳልቬሽን ይባላል። ዊዛውት አቶንመንት ዊዛውት ሪዲምሽን። መጀመሪያ አደም የሰራው ጥፋት ኦኬ ምድር ላይ እንደዚህ እያሰቃያችሁ እያለ አደም የሰራው ጥፋት ነው ወይ ምድር ላይ እንድትገኙ ያደረጋችሁ። ሙሳና አደም ሲከራከሩ አደም ያሸነፈበት ዲቤት አለ ወይዘው በሐዲስ ውስጥ ተዘግቦ ተቀምጧል። እዚያ ዲቤት ላይ ምን ይላል? በአንተ ምክንያት ነው ምድር ላይ እኛ የተገኘ ነው ይሄን ሁሉ ስቃይ የምናየው ሲለው አቡበከር ስለ ድነት ብቻ ነው እያወራ ያሉት። እሺ ስለ ድነት ነው አይደለም። ቆይ አንዴሽ ምናልባት ሪሱን ለይታ እሱ ባንተ እይታ ነው። ሚውት አድርግ ወንድማችን። በአንተ ምክንያት ነው ምድር ላይ የተገኘ ነው አለው። አዳም በሰራው ጥፋት ማለት ነው። እንዴ አላህ እኔ ገና ሳልፈጠር የቀደረብኝን ስለምንድን ነው የምትወቅሰኝ አለው አዳም። እና እዛ ዲቤት ላይ ደግሞ ማን አሸነፈ ተባለ? አዳም። አዳም በሰራው ስህተት ምክንያት ሙስሊሞች ምድር ላይ አሉ። ዊዛውት አቶንመንት ዊዛውት ሪዲምሽን፣ የአላህ ጽድቅ፣ የአላህ ልክነት፣ የአላህ ጀስት፣ የአላህ ሜርሲ ምንም ሳይገለጥ የሚታወቅ ነገር ሳይኖረው እንዲሁ ውጥንቅጡ እንደወጣ የእስልምና አስተምሮ ድህነት የሚባል ነገር ሳይኖር ሙሐመድ ራሱ የት እንደሚደርስ ሳያቅ ከዛ ፋይናሊ በመሐመድ ስም ነው ምንድነው ብሎ ማለት አይከብድም ወይ ነው? አቡበከር ይህንን ሪፊዩት ማድረግ የምትችል ከሆነ መቀጠል ትችላለህ። እሺ ጥሩ። ብዙ ሪስ ውስጥ ነው የገባው፣ ብቻ ችግር የለውም። እያንዳንዱ ሪስ ለአንድ ቀን መወያያው እንኳን ይሆናል። ያው ከተግባባን ችግር የለውም። ግን ድህነት በሚለው ብቻ እንሂድ እስቲ። በእስልምና መዳን አለ ወይ ከተባለ ከእስልምና ውጭ የሰው ልጅ ሊድን አይችልም። ለሱስ ማስረጃ ምን አለ ከተባለ አላህ Subhanahu Wa Ta'ala በቁርአን ውስጥ መን አሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚኑን ፈኡላኢከ የድኹሉነ አልጀነተ ይላል። ከሴትም ከወንድም ስራ ከሰሩ ምን አይነት ስራ? ጥሩ ስራ ከሰሩ ይላል። ወሁወ ሙእሚኑን ይላል። እነኛ ምን ሆነው ይላል? ያመኑ ሆነው ጥሩ ስራ ከሰሩ ፈኡላኢከ ይላል ቃል በቃል የሰው ልጆች በሙሉ እኮ ነው። ማን ማለት የሰው ልጅ በሙሉ። ከዛ ፈኡላኢከ የድኹሉነ አልጀነተ ይላል። ወዴት ይገባሉ ይላል? ጀነት ይገባሉ ይላል። ወዴት ነው የሚገቡት? ጀነት። በዚሁ ደግሞ በተቃራኒው ጥሩ መጥፎ ስራ የሰሩት ደግሞ ጀሃነም ይገባሉ። ይሄንን የመሰሉ ብዙ ሐዲሶችን ቁርአኖችን ማምጣት ይቻላል። እንደገና ደግሞ ወደ ሌላም ርዕስ ገብተሃል።
አሁን ወደ ቀዳና ቀደርም ገብተሃል። እዚሁ ላይ ሂድ፣ ችግር የለውም ወንድማችን። እዚሁ ላይ ሂድና ከዛ በኋላ ታብራራልናለህ። አንተ ከመሐመድ የተሻልክ ሰው እንደሆንክ ማለት ነው። እዚሁ ላይ ቀጥል፣ ድነት ላይ ሌላው አንተ። እሺ ሌላው ደግሞ ያው እንትን ሚላስ ምናምን ባይሆን ጥሩ ነው። ከመሐመድ የተሻለ ምናምን የሚለውን ተውና፣ ሌላው ደግሞ ረሱል ሰለላሁ ዐለይሂ ወሰለም የጀነት ናቸው። አወሉ ማ አስተፍቲሁ ባበል ጀና አነ ብለዋል። የመጀመሪያ የጀነትን በር አስከፍቼው ምገባው እኔ ነኝ ብለዋል። አንድ ሁለተኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አልፈው እንኳን ከራሳቸው የቂያማ ቀን እርቅ ከነቢያቶች ሁላቸው ከአደም ጀምሮ እስከ ነቢዩላህ ኢሳ ሙሳ ድረስ ህዝቦች አሳድቁን ብለው ይለምናሉ። ሰፋ ያለ ሐዲስ ነው። ከዛ ኢዝሀቡ ኢላ ሙሐመድ ይላሉ ሁላቸው። ኑህ ኢዝሀቡ ኢላ መንታህቲ ወአደም ኢዝሀቡ ኢላ መንታህቲ፣ አደም ወደ ታች ያሉት ነቢያቶች ወረዱ፣ ኢሳም ወደ ታች ያሉት ነቢያቶች ሁላቸውም ኡዝራ ቀርቡና ከዛ ሰዎች ወደ ረሱል ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። ረሱል ሰለላሁ ዐለይሂ ወሰለም ኢሽፋዕ ለና ያ ሙሐመድ ይሏቸዋል። ሸፋ ጠይቅልን አሳድቀን ሲሏቸው ረሱል ሰለላሁ ዐለይሂ ወሰለም እሽፋዕ ቱሸፋዕ ወሰል ቱዕጣ ወርፋዕ ራሰክ ይባላል አሉ። አሁን ያወራውን ሁሉ ከፍተህ ታሳየናለህ። እሺ ወንድማችን አብሽር እሽፋዕ ቱሸፋዕ፣ እሽፋዕ ሸፋ ጠይቅ፣ ቱሸፋዕ እርቅ ጠይቅ ማለት ነው። እሽፋዕ ማለት ቱሸፋዕ ምን ትሆናለህ? ሸፋዓክ ተቀባይነት ይኖረዋል፣ ታስታርቃለህ እባላለሁ። ያኔ እኔ አማኝ ለሆኑ ሰዎች እርቅ ካላህ ዘንድ አስታርቅና ወንጀላቸው ተሚሮላቸው ጀነት ይገባሉ፣ ያላሻረኩ ያላጋሩ ከሆነ ከሽርክ ውጭ ላለው ወንጀል ከሆነ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። እና መዳን በእስልምና እንጂ ሌላ የለም ነው። ነቢያቶች ራሳቸው የማይደፍሩትን ሸፋ የሚሸፍዩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። በቃ ጎበዝ መዳን በእስልምና ውስጥ ከእስልምና ውጭ የለም ብለሃል። ሙሐመድም የጀነት ነው ብለሃል። እና ይህንን ሐዲስ ታነብልንና ከዛ በኋላ እንቀጥላለን። ድምጽ አይሰማም፣ ለኔ ብቻ ነው። ድምጽ አይሰማም ጋይስ። ይታያል የከፈትኩት ሐዲስ ጋይስ ይታያል። የከፈትኩት ሐዲስ ይታያል። ይሰማል። ይታያል። እሺ ምን ይላል መሰለህ? ላ የድኹሉል ጀነተ አሐዱን ሚንኩም አመሉሁ ይላል። አንድንም ሰው ስራው ጀነት አያስገባም። እኔ ላንብበውና አንተ በአረበኛ አንዴ እኔ አረብኛውን እንግሊዘኛ ላይ ይኸውልህ፣ አረብኛውን ሳታሳልፋት እንግሊዘኛውን በኋላ ታነበዋለህ። አብሽር ቀይ ችግር የለውም። እኔ ላንብበውና ከዛ አንተ በአረበኛ ትተረጉምልናለህ። ችግር የለውም። እንደ ኢሞሽናል አትሁን እንጂ ገና ሐዲስ ከፍት ገና ምንም እኮ አላወራም። ሐዲሱን አንብቤ ነው ከዛ በቃ ዝም እላለሁ። እንደው ከፈለክ I heard Allah's apostle ይላል የአላህ መልክተኛ እንዲህ ሲል ሰምቻለሁ። saying none of you will get paradise because of his good deed alone። ማንም ሰው ይላል በራሱ ስራ የት አይገባም? ጀነት አይገባም። and he will not be rescued from fire። የሰራው መልካም ስራ ከእሳት ለመዳን ዋስትና አይሆንም። not even እኔን ጨምሮ ማንን ጨምሮ? እኔን ጨምሮ። ማን ነው እንደዛ የሚለው? የአላህ አፖስትል የተባለው ሰውዬ ሙሐመድ የተባለው ሰውዬ but because of the mercy of Allah ይላል በአላህ ምህረት ቢሆን እንጂ። አሁን ሙሐመድ እዚህ ጋር ጀነት ለመግባቱ እሱ ራሱ እርግጠኛ አይደለም። አንተ ደግሞ ከእስልምና ውጪ ድነት የለም እያልክ ነው። እሺ አረበኛውን አንብብና ከዚህ የተለየ ሐሳብ ካለ ትቀጥላለህ። እሺ አሁን ችግሩ ምን እንደሆነ ታውቃለህ? ላ የድኹሉል ጀነተ ይላል። ጀነት ማንንም አይገባም። አሐዱን አንድም ሰው ጀነት አይገባም። ይድኺሉ አልአሐዱን ሚንኩም አልአመሉሁ አልጀነት ጀነት ከናንተ ውስጥ ማንንም ሰው ስራው አያስገባውም ይላል። ይህ ማለት ምን ማለት ነው? እኛ በትንሿ እድሜያችን አንድ ሰው ኖረ ቢባል 80 ዓመት ነው የሚኖረው። በዛች እድሜ
በሰራት በትንሿ ስራ የዘላለም ደስታ የሆነውን ጀነት ዋጋ ሊሰራ አይችልም። ገባ? አንድ ሰውን ሀብታም ለመሆን ብዙ ጊዜ መስራት ይጠበቅበታል። ግን እኛ አሁን 80 ዓመት ኖረን እንበልና በ80 ዓመት እንኳን በናሰላው ጥሩ ስራ የሰራንባት ሰውንና ቢያንስ 20 ዓመት ሊሆን ይችላል እንደው በጣም ጥሩ ሰው ከሆነ። ግን ይቺ የ20 ዓመቷ ስራ ጀነት አታስገባንም ምን ካልሆነ በስተቀር አላህ አዝኖልን እዝነቱን ጨምሮልን የገባን ካልሆነ በስተቀር ለማለት ነው እንጂ እስከነ ጀነት አልገባም ማለት አይደለም ነው። ስለዚህ አንተ ጀነት ለመግባትህ እርግጠኛ ሳትሆን በእስልምና ውስጥ ድነት አለ የምትለው ማነህ አንተ? ምን ብሎ መሐመድ ራሱ እርግጠኛ ሳይሆን ቦታ ላይ እኮ ምን ብሏል? መሐመድ ራሱ ኖት ኢብን አይ ብሎ አይኸው እዚህ ጋር ቆይ ላድምቅል መቀል አድርግልህ ብራዘር ይኸው ኖት ኢቭን አይ ይላል መሐመድን ጨምሮ ማለት እናንተ ደግሞ በመሐመድ ስም ነው ምድኑት ትሉናላችሁ። ይኸው እኔን ጨምሮ እርግጠኛ አይደለም መሐመድ ራሱ ጀነት ስለመግባቱ እርግጠኛ አይደለም። ገብቶሃል? እኔማ ግልጽ እኮ ነው አዲሱ ማብራሪያ ያስፈልገው። አሁን አንተ አልገባህም። ግን አሁን ከቻልክ እየበላህ ያለውን ነገር ወይ ጨርስ። ደስ አይልም። ኤርፎንስ ያደረገ ሰው ስለሚኖር እንትን ይረብሻል። እየቃንክም ከሆነ ትፈው። ምሳል በለው ምሳል ወይ በልተህ ስጨርስ ታወራለህ። ይረብሻል በጣም ንቀት ነው የሚመስለው ለሰው። አሁን ችግራችሁ እኮ እናንተ ያስገዷችሁ ምዕራብ ሲሉ ይስባክላላችሁ። አይ እኛ እኮ ጀስት ላይክ የሆነ እንደ ውሃ እኮ አይደለንም። አንተ በቀደድከው ወይ መፍሰስ አይጠበቅብንም ወንድማችን። እዚህ ጋር የተጻፈው ሐዲስ ግልጽ ነው። እኔ ራሱ ልግባ አላቅም እያለ መሐመድ እኔን ጨምሮ የሰራሁት ስራ ዋስትና አይሆነኝም እያለ የሰራሁት ስራ ዋስትና አይሆነኝም። ልድገምልህ እያደመኩ ላሳያችሁ ሰዎች ያለህ ራመስ ይጨመርለት ብቻ ነው ጀነት የሚገባው። ይሄ ግልጽ ነው። ስራው አያስገባም። አሁን የአላህ ረህመት ይጨመርልህ በምን ታውቃለህ? አላህ የሚወደውን ነው እኮ የሚምረው። እሱ እኔን ስራ ብሎኛል ጀነት አለው ብሎኛል። በቃ እርግጠኛ አይደለህም። መሐመድ ራሱ እርግጠኛ አይደለም። ለዚህ ነው አሁን መተህ ከእስልምና ውጪ ድነት የለም አትበል። ከእስልምና ውጪ ድነት የለም አትበል። እኔ ጋር ምን አመጣህ? አሁን እኮ እያወራን ያለነው ስለ እስልምና ነው አይደል? አንተም የለህም። ተስፋ ቆረጥክ። በቃ ተስፋ ቆረጥክ። ተያይዘን ገደል እንግባ ብለህ ነው አንተም የለህም። ይኸውልህ ሰው እኮ ተስፋ ሲቆርጥ ነው። አንተም በቃ ምናምን የሚለው እኮ ሰው ተስፋ ሲቆርጥ ነው። ተስፋ ቆረጥክ እዚህ ሐዲስ ላይ። እችን ፖለቲካማ ተዋትና እንደ ሃይማኖት ሰው አውራ። እኔ ምንም ፖለቲካ አልሰራውም። ተስፋ ቆርጠሃል ማለት ነው። አንተም ካልክ ተስፋ ቆርጠሃል ማለት ነው። እዚሁ ላይ ቆመ ሞግት አንተ ነህ በእስልምና ውስጥ አሪፍ የድነት ትምህርት አለ ያልከው አንተ ስለሆንክ ይኸው ምን ይላል መሰላችሁ? and he would not be risked ዋስትና የሆነውም ለምንድን ነው የማይሆነው? ከእሳት ለመዳኑ። ከዛ በኋላ የሰራው ስራ ከእሳት ለመዳኑ ዋስትና የሆነው የሚልና ባይዘዌ በእስልምና ውስጥ እኮ ስራ ነው። በቃ ስራ ነው ብያችኋለሁ ቅድም። መልካም ስራችሁ ይመዘገባል፣ መጥፎ ስራችሁ ይመዘገባል፣ ይካካሳል። ኦኬ ከዛ በኋላ እሱ ራሱ ሪስክ አይሆነውም ማለት ሲለፋ ኖሮ ማለት ነው። ሰውዬው ሲጠገረር ኖሮ ፋይናሊ እሱ ራሱ ሪስክ አይሆነውም ዋስትና አይሆነውም የሚልና ባለቤት ልትማራ ይላል ኖት ይላል። እንግዲህ እዚህኛው ራሱ በጣም ከብዷል። አባለቤት ኖት ኢቭን አይ እኔን ጨምሮ ጌም ጀመርክ እንግዲህ በቃ ብራዘር ከብዷል ምናምን ማለት ጀመርክ። ከባለቤቱማ እየተማርኩ ነው። ይሄው መሐመድ እኮ ነው እንደዚህ እያለ ያለ። ምን ብዬ መለስኩልህ? መሐመድ ይኸው ባለቤቱ ምን ብዬ መለስኩልህ?
ምን ብዬ አይ አስረዳው? ባለቤቱ ማን ነው? የዚህ ሀዲስ ባለቤት ማን ነው? መጀመሪያ እዚህ ላይ እናወራ እስኪ። ባለቤት ነኝ እያልክ ባለመብት ነኝ እያልክ ነው ወንድማችን። አይ የዚህ ሀዲስ ባለቤት ማን ነው? መልስ ታውቀዋለህ ወይ? የዚህ ሀዲስ ባለቤት ማን ነው? እሱ እንመጣበታለን። መለስኩልህን መልስ ታውቀዋለህ? ምጣበት ግድ የለም። የዚህ ሀዲስ ባለቤት ማን ነው? ታውቀዋለህ ወይ? ይኸውልህ መልስ ሳሰሙ የዚህ ሀዲስ ባለቤት ማን ነው? ተናገሩ። አትወረዱኝ። ይሰማል? አሁንም እየበላ ነው። ይዞታል መሰለኝ። አይደለም። የዚህ ሀዲስ ባለቤት ማን ነው? መስራት የዚህ ሀዲስ ባለቤት ማን ነው? አደረስም እንደ በልተህ ወንድማችን። ኧረ እኔ ቤት ሲጀመር እኮ አይችልም እኮ ችግሩ። ቢኒን ራሱ አስወጣለሁ እኮ በነገራችን ላይ ቢኒ እየበላ ካየሁት ራሱ አስወጣዋለሁ። ማን ጋር ነው የሚንኮሻኮሸው? የገባው ሰው አለ ተደብቆ። ቢኒን ራሱን እኮ አስወጣዋለሁ በነገራችን ላይ እየበላ ካየሁት። ጨርስና አውራ አቡበከር እስካሁንም ስለሌለው ነው። ማማዬ እሱ እስኪጨርስ እኔ የሆነ መልዕክት ላስተላልፍ አንዴ። ሰላም ብያለሁ፣ ግን እንዴት ናችሁ? እሺ እንዴት ነሽ ሮማን? ሰላም ብያለሁ ማማዬ። አለሁልሽ እግዚአብሔር ይመስገን። ተጠፋፋን። ክላስ ደግሞ እየቀጣሽብን ነው። ለማን እንደምንከስሽ አናቅም። ክርስቲያን እህቴ፣ ክርስቲያን ወንድሜ ሰላም ብያለሁ። እስኪ በትልቁ አድርጉኝ አንዴ ከይቅርታ ጋር። ኦኬ ይታያል? አዎ እሺ ሰላም ውዶቼ፣ ሰላም ብያለሁ ሁላችሁንም። ይሄን ግሩፕ የከፈትነው ለምን መሰላችሁ? የወንድሞቻችን የእህት ወንድሞቻችን ግሩፕ እንትን አካውንት ኮፒ ሊክ ለማስደረግ ነው። ማማ የለቀቀልሽ አላለቀቀም? አለቀቀማ። በቃ ይሄው አላማው ማለት ነው። ልጆች አሉ። ልዩ ዘተዋህዶ አለች ከስር፣ እሷን ማስገቢያት መልዕክት አላት። የግሩፑ አካል ነች። ይሄን ግሩፕ የከፈት ነው እንትን ለማለት ነው። የእናንተን አካውንት ኮፒሊክ ለማስደረግ ነው። በተ እምነት የሚሰሩ ልጆችን እንዳሉ አካውንታቸውን ኮፒሊክ በማስደረግ ምንድነው ከቅጣት ላይ ለማስለቀቅና ፎሎ ለማስደረግ ነው። ሁሉም ላይ ለምናደርገው ትላንትና የፎይም ቢያንስ ግማሽ ቀን ያህል ላይቭ ላይ እህታችን ቤት ገብተን በጣም እያስደረግ ነበር ኮፒሊክ። ስለዚህ አሁን ሰው የተቀላቀለ አይደለም፣ 300 ምናምን ሰው ነው ያለውና ሁሉም እዚህ ያሉ ልጆች ቢችሉ ቢገቡና በህብረት ሆነን ተሰብስበን በህብረት ስንሰበሰብ ለኮፒሊኩም ለፎሎም በጣም ይመቻልና እባካችሁን መግባት የምትፈልጉ ልጆች ቁጥራችሁን በውስጥ አስቀምጡልኝ፣ ግሩፕ ላይ እናስገባችኋለን። ተሰብስበን ኮፒሊክ እናደርጋለን። የእህት ወንድሞቻችን ግዴታችን ነው ይሄ። እነሱ ቅበተ እምነት ይሰራሉ፣ እኛን ያስተምራሉ፣ እኛ ደግሞ የእነሱን አካውንት እንጠብቃለን ማለት ነው። ይሄ የኛ ስራ ነው። በቃ ይሄ የኛ መክሊት ነው ብዬ የማስበው። ስለዚህ እባካችሁ መግባት የምትፈልጉ ሰዎች ካላችሁ በውስጥ ቁጥራችሁን አስቀምጡልኝ፣ ግሩፕ ላይ እናስገባችኋለን። ብዙ ልጆች አሉ፣ 300 ልጆች ምናምን ነው አሁን ላይ ያሉን። በዛ ብንል ደግሞ የተባረከ ነው። በደንብ ሰብሰብ ብለን ኮፒሊክ ስናስደርግ እንትን ላይ ግን ይበልጥ አሁን በበልጥ የማማይን ከቅጣት ውስጥ ማስወጣት አለብን፣ ኮፒሊክ እያደረግን ማለት ነው። እባካችሁ ለምናችኋለሁ በእግዚአብሔር ስም ማለት ነው። ይሄን መልእክት ለማስተላለፍ ነው። አዎ ልዩ ዘተዋህዶ ሚል አካውንት አለ። የእፎይና የአኬ ፕሮፋይል ያለ ፎቶ ፕሮፋይል ያደረገች አንዷ እህታችን እሷ ነች። ሌሎችም ልጆች አሉ። ስልካችሁን በውስጥ አስቀምጡልንና እኛ ግሩፕ ላይ አድ እናደርጋችኋለን። ተሰብስበን ማለት ነው ግዴታችን እንወጣለን። ምክንያቱም እነሱ እኛን እያስተማሩ ለእኛ ብለው ስራቸው ብዙ ነገር ትተው ጊዜ ሰጥተው እኛን እያስተማሩ፣ እኛ ደግሞ ዝም ማለት የለብንም። እዛኛው ቤት ያሉ ሰዎች አውቀው ማለት ነው ግሩፕ ከፍተው ተጠናክረው ለክፋት ተነስተው የእህት ወንድሞቻችን አካውንት እያዘጉብን ነው። ኢቨን እሱ ቀርቶ ሙስሊም የመሰላቸውን ሰው ራሱ የመሰላቸውን ሰው እየገቡ እንትን አድርጉ ምንድነው ሪፖርት አድርጉ እያሉ እየመከሩ ነው። እኛ ደግሞ ለመልካም ስራ የራሳችን አካውንት ነው፣ የነሱ አካውንት የኛ ቤት ነው። ስለዚህ ገብተን ተሰብስበን ለዚህ ለመልካም ስራ መሰባሰብ አለብን። በደንብ ኮፒሊክ ማድረግ አለብን። በጊዜ ተሰብስበን ላይቭ ላይ ቁጭ ብለንም ቴሌግራም ላይ በፕሮግራም ላይ መቸን ይችላል። ግን ተሰብስበን በፕሮግራም አውጥተን በደንብ ቶሎ ኮፒሊክ እናደርጋለን። ተሰብስበን በአንድ እጅ ስንሰራ ደግሞ የተሻለ ይሆናል ማለት ነው።
እሺ ሩሃማ እናመሰግናለን። ይህ ጀማ በጣም እንትን እያለ ነው እየሄደው ነው እየቆሰው ነው። በርቱ። አሪፍ ሀሳብ ነው። ያው በዚህ ከተጋገዝን በጣም ምርጥ ሀሳብ ነው እና በርቱ። እሺ ልዩ ዘተዋህዶ አሚን አላከቻ እስቲ ሊያትና ታች ጋር ኮሜንት አድርጋለች። ማማዬ መሳብ ከቻልሽ እንትን እቺ ቁጥራችሁ ይልሽ እኔ እንትን ላታለው። አዎ እሷ ነች። ምንድነው 700 ደርሰናል። ትናንትና 300 ነበር ነው ባይገርማችሁ። ከዛ ነው ፎይ ጋር ማታ ሲጋባ እሱ ጋርም ገብተን መልክት አስተላልፈን ነበረ። 700 ደርሰናል። ተመስገን ነው። እየሄድን ነው። በጣም እንሄዳለን። በደንብ እንሰራለን። እታችን ነጊብን የቀረ ነገር ካለ አንቺ መልክት አስተላልፊ። ከእንደገና እናንተም ፎይ ማማዬ ማለቴ ለልዬ ማንቺ ማለሽ ነው ክርስቲያንን በየሄዳችሁበት በገባችሁበት ይሄን መልክት አስተላልፉልን። በዛ ብለን በብረት ስንሰራ ሞርቶሎ የመለቀቅ በተለይ የማማዬነት ስራ ከሁሉም በላይ ማለት ነው። እሺ ሩሃማ እናመሰግናለን። እግዚአብሔር ያክብርልን። በርቱ በርቱ። ሴት የያዘችው ነገር ባይዘው በጣም ከባድ ነው ትላላሽ። ሴት ከሆነ ያ 700 ደርሰዋል። ወረደሽ ሰርች ሲደረግ ይገኛል። ሩሃማ እንደዚያ ከሆነ ጆይን ለማድረግ ይቀላል በጣም። እሺ ሁላችሁም እንትን በሉ ግቡና በዛውም ትምህርት ምናምን ቢኖር ደግሞ ህብረት ስላለ እንትን ይባላል። እሺ ከሌለ ደግሞ መማማሪያ ግሩፕ የእህቶች ግሩፕ ላይ ሜቢ ሩሃማ ለቀዋለች መሰለኝ። ለቀሻል ሩሃማ? አልተመቻትም። መማማሪያ ግሩፕ ላይ ይለቁታል። መልሶቻችን የሚለው ቻናል ላይ ይለቁታል። እዛ ላይም እንትን ማለት ትችላላችሁ፣ ታገኛላችሁ። ይቅርታ እንትን ብዬ ነው። እሺ እንትን ነው ፕራይቬት ነው። ሁሉም ሰው ዝም ብሎ መግባት ስለማይችል እኛ እናስገባለን። ቁጥራችሁን በውስጥ አስቀምጡልን። ይሄው ለእህታችንም አለች። እኔም በውስጥ ብታስቀምጡልኝ እንትን እላችኋለሁ። ብዙ ልጆች አለን አድ የምናደርግና ተባብረን ነው የምንሰራው። አንድ ወንድ ከማስተማር 10 ሴት ማስተማር ይበልጣል። ለምን 10 ወንድ ከማስተማር 1 ሴት ማስተማር ይበልጣል ብዬ አስባለሁ። እና በትጋት ስለምሰራ በተለይ የአረብ ሀገር ሴቶች ላመሰግናችሁ እወዳለሁ። ማማዬ ያቋረጥኩሽ ሴትዮ የምታብኝ ነው። ሩ ግን እንትን አይደለም ፕራይቬት አይደለም። እኔ ያገኘሁት ይኸው 717 ሜምበር ይላል ባለማህተቦች ህብረት ብዬ ሰርች አድርጌ እንትን ከፈተልክ በቃ አሪፍ ነው። እንደዛ ከሆነ ጆይን አድርጉ። እንትን እናደርጋለን። ጽፌ እዚህ ጋር ሊንኩን ቴሌግራም እንትን ላድርገውና ኮፒ ጽፌ እዚህ ጋር ላስቀምጠውና ኮፒ እያደረገው ሰርች እንዲያደርጉ። እንደዚህ መግባት የማትችሉ እንትን ካለ አላስገባ ካላችሁ እዚህ ጋር ኮምፕሊት አድርጎ ኮመንት ላይ ያስቀምጥላችኋል። በእሱ አላስገባ ካላችሁ ፕሮፋይላችን ስር እናስቀምጠዋለን ሊንኩም ማለት ነው። እንትን እያደረግን ሞር ይላችኋል። እናመሰግናለን ሁላችሁም ስለ አስቀድማችሁ ስለምትገቡ ስለምትተባበሩ ለዚህ ጽድቅ ስራ ቀጥሉ። ቀጥሉ በቃ እናንተ መጣው እንዴ ይሄው ከታች የጻፍኩላችሁን ስም ኮፒ አድርጉትና ከዛ ዛ ቴሌግራም ሰርች ባር ላይ ጻፉት። ከዛ ይመጣል። ካልመጣ ደግሞ በሊንክ እንትን እንለዋለን። ችግር የለውም። አሁን የመጣችሁት ሰላም በሉና ዝም አትበሉ። ለምለም ብዙዬ ሰላም በሉን ዝም አትበሉ።
ሰላማችሁ በክርስቶስ ይብዛልኝ። እንዴት አላችሁ? ሰላም ሰላም። እግዚአብሔር ይመስገን። ታችን መዳይም ያላችሁ እንዴት ናችሁ? ስክሪን ኦርቶዶክስ እምነት ተከታዮች እንዴት ናችሁ? ሰላም ብያለሁ። እስከሚመጡ ድረስ እስኪ ኮፒ ሊንክ እናርግ። ገና 3 እንኳን አልገባንም። ኮፒ ሊንክ ማማዬ እስከምትመጣ እስከሚያስተምሩ ድረስ ማለት ነው። ፕሮግራማችሁ ምንድነው? ሙስሊሞችን መጠየቅ ነው ወይስ ርዕስ አላችሁ? እንዴት ነው? እስኪ ማማዬ ትምጣን። ርዕስም አልጻፈችም። ዶት ዶት ነው እኔ ጋር የሚታየኝ። እስከምትመጣ ድረስ ኮፒ ሊንክ እናርግ ሁላችሁም። ታፕታፕ ኮፒ ሊንክ ምንም እንትን እያለ አይደለም። ኮፒ ሊንክ እናርግ እስኪ። ታፕታፕ ክርስቲያን በጣም ይቅርታ እሺ፣ ብዙዬ በጣም ክርስቲያን ስልጣን ልስጥህና አንዴ ተቆጣጠር እሺ። ከእንትና የሆነ ነገር እንትን ብሎኝ ነው። እሺ ማማዬ ርዕስ ካለሽ ያሰብሽው አስቀምጪና በሱ ላይ እንትን እያልን እንጠብቅሻለን። አይ እኔ ማቴዎስ 5 ላይ ቪዲዮን ሰርቼ ስላስጠፉብኝ እሱ ላይ ላይቭ ላይ ሊሄድበት ብዬ ነው የገባሁት። አንተ በእስልምና ድህነት አለ ወይ በሚለው መቀጠል ትችላለህ። ርዕስ ጽፍልህና እያስገባ እሺ እሺ። ሙስሊሞች እስከሚገቡ ድረስ እኛ ታፕታፕ እናርግ። ግማሾችን ታፕታፕ ግማሻችን ደግሞ ኮፒ ሊንክ ቢያንስ 5 እናስገባት እስከሚመጡ ድረስ እና ሙስሊሞች እስከሚገቡ ድረስ። እሺ የማማይን እንትን ይሄኛውን አካውንቷን ማለት ኮፒ ሊንክ ማድረግ የፈለጋችሁ ልጆች አሁን አሳያችኋለሁ። እሺ ስልክ ልክፈት እናሳያችኋለሁ። ከታች የጠየቃችሁ እሱ እስከሚከፈት ድረስ ትንሽ ነው የቀረን ጎበዞች። ኮፒ ሊንክ እናርግላት። እውነት አካውንቷ እስካሁን ድረስ ዋርሊንግ ላይ ነው እንትን አልላትም። ሁላችንም ኮፒ ሊንክ እናርግና ከዛ ደግሞ ታፕታፕ እናረጋለን። 200 እናስገባት። ስትመጡ ንገሩን። ክርስቲያን ታፕታፕ ኮፒ ሊንክ ሁላችንም ሊንክ የሚል ሰጥቷታል እንደ እንትኗ ላይ ፕሮፋይል ስር ላይ ዋርሊንግ አለባት። አዎ እንደዛ ከሆነ አንድ ነገር ማድረግ ይቻላል። ዋርኒንግ የሚለውን ጫን ብላ ስትይዘው የሆነ እንትን ያመጣላታል። መጥፋት ይችላል፣ ማስጠፋት ይቻላል። ኮፒ ሊንክ ማድረጉ መልካም ነው አለበት እንዳትሉት። እሺ ታችን ኮፒ ሊንክ ትንሽ ነው የቀረን። ኮፒ ሊንክ ቢያንስ 5 እናስገባት እስከሚመጡ ድረስ። ሙስሊሞች ካላችሁ አንድ ቁጥር ጻፉ። ኮፒ ሊንኩን 5 እናስገባና ከዛ ደግሞ ታብታብ እናረጋለን እስከሚመጡ ድረስ። ጎበዞች ኮፒ ሊንክ ሁላችሁም። እሺ አንዴ ክርስቲያን እኔን በትልቁ አድርገኝ። ሰላም ብያለሁ። ሰላም ክርስቶስ ከኔም ከናንተ ጋር ይዛልኝ። እሺ መጀመሪያ ሁላችሁ ማለት ነው ያው ግሩፑን እኔም ስላለውበት እኔም እዛ ግሩፕ ላይ አድሚን ነኝ። ለኔም ቁጥራችሁ መላክ ትችላላችሁ ሁላችሁም። እምቢ ካላችሁ ሊንኩ ማለት ነው ይሄን አፕሊኬሽን እዩት በደንብ። ይሄ አፕሊኬሽን ራሱ ኮፒ ሊንክ ያደርጋል፣ ራሱ ደግሞ ታፕታፕ ያደርጋል። ይሄኛውን አፕሊኬሽን ሁላችሁም እዩት። ይሄኛው እንዴት ካላችሁኝ ደግሞ ልግባ። የኔ ኦልሬዲ ክፍት ነው፣ ይሄው ከፍቼዋለሁ። ከዛን ማማዬ ጋር ልግባ ለምሳሌ ማለት ነው። ይሄው የማማዬ ይታየኛል ላይቭ ላይ። ከዛን እንትን ልበለው። እዩት፣ እቺኛዋ ትታያችኋለች አይደለ? ይሄው ከፈትኩት። እዩት ታፕታፕ ሲያደርግ እያያችሁ ነው። ታፕታፕ ሲያደርግ እኔ ታፕታፕ በቃ ይሄን ከፍታለሁ፣ ስራዬን እሰራለሁ ማለት ነው። ከዛ በመሀል እየመጣው እያየው እንትን እላለሁ።
አፕሊኬሽኑን ድጋሚ ያሳያችኋለሁ ማለት ነው። አያችሁ? ከዛን ማቆም ከፈለኩኝ ይሄው መልሼ ያቆም። ይሄው አያችሁ? አንድ ይሄኛው ማለት ነው። ኮፒ ሊንክ ለማድረግ ደግሞ አሁን ማማዬ ላይቭ ላይ ነች። እኔ አካውንቷ ኮፒ ሊንክ ለማድረግ ማለት ነው አካውንቷ ውስጥም ገብታችሁ ማድረግ ትችላላችሁ። እኔ እፎይ ጋር ልግባና ላሳያችሁ ማለት ነው የእፎይን። ይሄው እሺ፣ ቆይ ይቅርታ እንዴ ስልክ ገባ። አፑን ሁላችንም እናወርደውና የተቻለ ነው እንደውም ኮፒ ሊንክ ያለ 5 ነው የቀረን፣ 4 ደርሰናል። በጣም ይሄው የእንትና ጋር የእፎይ አካውንት ጋር ገባው። ኮፒ ሊንክ ላደርግ ነው። ይሄው ኮፒ ሊንኩ እቺን አመጣዋት። ክፍት ናት ኦልሬዲ። ይሄው ኮፒ ሊንኩ ጋር አስቀመጥኩኝ ማለት ነው። ከዛ ልክፈተው። ማጂ ዘተኛ ለዘና ይሄው እያያችሁ ነው። ኮፒ ሊንክ እያደረገ ነው ራሱ። እና ትናንትና ይሄንን ስንሰራ ነው ይዋን ነው ማለት ነው። እና እባካችሁ ሁላችሁም ተቀላቀሉን ማለት ነው ይሄን ግሩፕ። ቲጂ እንትን ይላል ይቆጥራል ግን በደንብ አዎ ይቆጥራል። ኖርማል ታፕታፕ ሳደርግ አየሹ። በነገራችን ላይ ታፕታፑ ላይም ራሱ በጣም ነው የሚሄደው። እኔ እስከ 7000 አንድ ያረግና ከዛን ደግሞ አቋርጥና መልሽ ደግሞ እከፍተዋለሁ ማለት ነው። ይሄው አሁን የእንትናል የማማዬ ማለት ነው። ይሄው እንትኗን እዚህ ጋር አቋት። ከዛ በኋላ የማማዬን ይሄው እዩት። ቆይ ራሱ ሲወጥር እንትንላችኋለሁ ሲሞላ አያችሁት? ብታይ ከዚህ በፊት አውርጄው አንድ በጣም እንትን ብሎብኝ አስቸግሮኝ ኮሌዛ ነው ላረጋግጥ ብዬ ነው። በቃ አሪፍ እና ቪዲዮ ለቀናል። በነገራችን ላይ ግሩፕ ላይም ለቀናል፣ እዛኛው ግሩፕ ላይ ማለት ነው። ስሙን ደግሞ አሳያችኋለሁ፣ አፕሊኬሽኑ ስሙን ድጋሚ ማለት ነው። ይሄም ከዛን ይሄው ሳቆሙ ምን ያህል ታፕታፕ እንዳደረገ ላሳያችሁ። አሁን ይሁት ልብ ብላችሁ አያችሁት? እንደዚህ ሂዱ ማለት ነው። ሁላችሁም ይሄን አፕሊኬሽኑን አሁን ላሳያችሁ። አፕሊኬሽኑ ወርቄ ማለት ነው። ይሄው ስክሪንሾት አድርጉት ሁላችሁ። ቆይ ኮሜንት ላይ ጻፍላችሁ አንዴ። ጻፍላችሁ። ግሩፑ እምቢ ያላችሁ እኔም በውስጥ አውሩኝ። ሩሃማን ማውራት አሉ ከታች እህቶች እየጻፉ ነው። እና በርቱ እንበረታ፣ ሁላችንም እጅ ለእጅ እንያዝ።